ሙሽ ራሱ ሶፋ ላይ እንዳይተኛለች አራት ልጅ ካንቺ ጋር የተኛ እንጂ ሶፋ ላይ ልጅ ሶፋ ላይ እንዲተኛ አልፈልግም ላንቺ ብሎ እስከመጣ አለችኝ። ማርያም ደውላልኝ ነበር። ማርያም ወይኔ አንተ ደግሞ እንዴ ምን ሆነህ ነው? እናትህ እኮ ናት፣ ግዴታ ነው። ኧረ ኖርማል ነው። እኔ እደውልላታለሁ። አንቺ ደግሞ ምን አስደወለ? ስልኩ ነግሬህ ነው የሚመስላት። የምር ነግሬህ ነው የሚመስላት። ታስይዘኝ ነው። አትጨናነቂ፣ ኖርማል ነው። እኔ ፈታ ብያለሁ። እኔ እንዲመቸኝ ነው። አንዴ በጣም እየጨነቀኝ ነው። ብዙ ሰው እየወቀሰኝ ነው። በነገራችን ላይ ለምን እንዴ ለምንድን ነው አታምኚውም? ለምንድን ነው አብሮሽ የማያድረው? ምን ማለት ነው? አታምኚውም ወይ እያሉኝ ሰው ባለሽ እኮ ሳይሆን እኛ በራሳችን አመለካከት ማየታችን ምን ሰው ባለኝ አይደለም። ሰው ባለኝ ሳይሆን እውነታቸውን ነው። እውነታቸው አይደለም እንዴ ብሩኬ? እኔ አላደርም። ለምን? ወይኔ ምን ችግር አለው? ችግር ምናምን ላይ ኖሮ እኮ ይችላል፣ ግን ልክ ስላልሆነ አንተ ህመም ላይ ብትሆን ወገብህ ብትታመም እግርህን መዘርጋት አትችልም፣ በስነ ስርዓት መተኛት አትችልም። ሃይሚ ወይ ደግሞ የአንተን ቤት ፍራሽ እኔ አሁን እሺ አመጣዋለሁ፣ ወይ ደግሞ ፍራሹን ሳሎን ላይ እያነጠፈን ሁለታችንም እንተኛለን። መኝታ ቤት ችግር የለውም እንዴ ልዩነት አለው ልትለኝ ትችላለህ፣ ግን ደግሞ አሁን አንቺ ከኔ ምቾት አንጻር ነው አያወራሽ። እኔ ደግሞ ተመችቶኛል። ማርያም አንቺ ማርያምን ካልኩኝ አልኩኝ አይደል? እሱማ ነው፣ ግን እኔ እንዳልተመቸ ደግሞ እርግጠኛ ስለሆንኩ እኔ ከኔ በላይ ነው እርግጠኛ ብትሆኝ ከራሴ በላይ እያየሁ ካልን እንዴ ሶፋ ላይ ቁርጥም ብለን ከአንቺ ጋር አላድርም። ለምን ኢብራሂም ምን ማለት ነው? ኖርማል ነው። ተመችቶኛል። ለምንድነው ከኔ ጋር ማታድረው? ተመችቶኛል። አታምነኝም? ማንን ነው ማያምነው? ማንን ነው ማያምነው? እኔ ነው። ምናልባት ወይ ሌላ ነገር ታደርገኛለች። ኖ ለእሱ አይደለም። እንዴት ነው እንደዛ የምናስበው? እኔ ናች አላውቅም። እኔ ፈርታዊ ነው ኖ ወይስ ራስን ፈርታው? ልክ ስላልሆነ ነው። ራስን ፈርታው ነው። አንቺ ብድንሽ እንዴት ራስን አታምነው? ቀመሚ ስሚ፣ ራስን አታምነው? ወይኔ ብሩክ፣ ይሄ ማመን ያለማመን ጉዳይ ነው። እሺ ምን ሆነህ ነው ታዲያ? ምንም አይደለም፣ ግን አለው ልክ የሚባል ገደብ የሆነ ባውንደሪ ምናምን አለ እና ልክም አይደለም። ኦልሬዲ እኔ ሴት ቤት ነኝ አይደለም? በቃ ሴት ቤት ሆኜ ላይክ ራሴን መጠበቅ ባለብኝ ልክ እጠብቃለሁ። ማለፍ ያሌለብኝን ነገር ማለፍ የለብኝም። አይመስልሽም? እሱማ አውቃለሁ እኮ ምን ያክል ገደብህ እንደምጠብቅ አውቃለሁ እኮ። ተመችቶኝ ግን ደግሞ አሁን እኔ ራሴ ፈቀድኩልህ ማለት እስከዛሬ እኔ እንትን ስለምኮሳተርብህ ቶሎ ክላሴን ስለምዘጋብህ ለምን ገባ ክላሴ ስለምልህ ሊሆን ይችላል። ከዚህ በኋላ ግን እኔ ራሴ ፈቅጃለሁ። ለመሰለህ ብዙ ሰው እየደወለ አንቺ አይደብርሽም እንዴ? ስንት ነገር አሳልፋችሁ 1 አመት ከምናምናችሁ ነው፣ 2 አመት ሊሆናችሁ ነው። ምን ችግር አለው አብሮሽ ቢያድር? እና ግዴታ አብረን ማደር አለብን አሉ። እንግዲህ ምን አገባሽ? እኔ እኮ ስለ ሰው ምናምን አግብቶኝ እኮ አይደለም፣ ልክ ስለሆኑ ነው የነገርኩህ አይደለም።